الدنيا ላይ የምትራመድ የጀነት ሴት ላሳይህ እንዴ ብሎ አለኛል የጀነት የተመሰከረላት በነብዩ አፍ ተገረምኩና በላ እኮ አሳይኝ የጀነት ሴት ዱንያ ላይ እስኪ አሳይኝ አልኩት قال هذه المرأة السوداء እቺ ጥቁር ሴት ነው መላል ከአላህ ዘንድ በቀላት በመን አይደለም እንግዲህ እቺን ጥቁር ሴት አተት النبي صلى الله عليه وسلم ወደ ነብዩ መጣች አንድ ቀን فقالت اني اسرع يا انت الله መልእክተኛ እኔ ሚጥል በሽታ አለብኝ ወድቄን ፈረፈራለሁ واني اتكشف ልብሴም ይገላለጣል ስወድቅ فدعوا الله تعالى لي الله እንዲያድኔ ዱዓ አርጉልኛል ደግ ሰው ስታገኝ ዱዓ አርግልኝ ማለት ችግር የለው قال ነብዩ ሰለላሁ ዐለይሂ ወሰለም ግን አማረጧት የዱንያ ችግር እንደሚያልፍ ስለሚያውቁ ان شئتي صبرتي ولك الجنه ከዚሁ በሽታሽ ጋር ከፈለግሽ ትግስት አርጊ ከነበሽታሽ ሞቺ ጀነት ላሰጥሽ ለአላህ ዱዓ ላድርግልሽ አሉ وان شئتي ከፈለግሽ ደግሞ دعوت الله تعالى ان يعافيك الله ጤንነት እንዲሰጥሽ ዱዓ ላርግ ያሻልሻል መረጃ ጀነትና ዱንያ ላይ ጤና ማግኘት እቺ ሰው ብስል ነበረች የዱንያ መከራ ነገ እንደሚያልፋወቀች فقالت اصبر يا الله መልእክተኛ እንግዳ ትግስት አደርጋለሁ አለች ነገር ግን የሚጥልሽ አለባት ትገላለጣለች አካሏ ውስጧ ይታያል ምን አለች وقالت اني اتكشف يا الله መልእክተኛ ሰውልቅ እኮ ግን እገላለጣለሁ فتو الله الا اتكشف እሺ በሽታውን ሰውልቅ ልንፈረፈር ነገር ግን እንዳልገላለጥ ዱዓ አድርጉልኝ አለች የኛ የዘመኑ ሙስሊም ሴቶች አሁን በሱሪ ይወጣሉ ሂጃብ በሱሪ ምን አይነት ዲን ነው ይሄ ቁምጣ ለብሳ የምትወጣ ሴት አለች ደረቷን ገልጣ ጸጉሯን ገልጣ እቺ ግን ታማ አላህን ዱዓ አርግልኝ እንዳልገላለጣለች ነብዩ ሰለላሁ ዐለይሂ ወሰለም አለ فدعا لها ዱዓ አደረጉላት ተሻላት ሙተፈቁን ዐለይ በሽታ ችግር መጣ ሰብር ካደረክ አላህ ትልቅ ምን እንዳዘጋጅቶልሃል ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ያለው የኩኑ ነብዩ ሰለላሁ ዐለይሂ ወሰለም ማዩሲቡ المسلم ሙስሊምን እኮ ምን የሚያገኘው ነገር የለም ሚን ወሰብን አድካሚ ሁኔታ ወላ ወሰብን በሽታ ወላ ሐምን ጭንቀት ወላ ሐዘን ትካዜ ወላ አዛ ችግር ወላ ገም ጥበት حتى الشوكة يشاكها ሾህ እንኳን ብትሆን እምትወጋው መንገር ላይ ስታልፍ ስትወጣ በር እንኳን ሊመጣ ይችላል إلا كفر الله بها من خطايا الله سبحانه وتعالى ከወንጀሉ ያጠበው ቢሆን እንጂ በህመህ መልክ አላህ ይጠርግልሃል ወንጀልህን ለዛ ነው የታመመ ሰው ልንጠይቅ ስነድ ምን ነው ምንድነው طهور ኢንሻአላህ አላህ ሊያጥብ ፈልጎ ነው ከወንጀል በሉ ብለውና ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ መታገስ አለብን ከበሽታ ዘመኖችን ከማጣት ሶስተኛው የትምርታችን ርዕስ شروط الصبر ነገር ግን ይህን ትልቅ ምን እንዳለማግኘት መስፈርት አለው የሶብር መስፈርት አለው እሱና ያለን አንደኛው መስፈርት የሶብር መስፈርት الصبر عند الصدمة الأولى ችግሩ እንደወደቀብ ወዲያው መታገስ ነው አመት ጩኸ ኋላ ብትታገስ ሶብር አላህ ተባለ ማለት ሷቢር ለመባል የሚያስፈልግ ወዲያው ሲደርስብህ إنا لله وإنا إليه راجعون بلا مملس ያለበት وعن أنس رضي الله عنه قال مر النبي صلى الله عليه وسلم بامرأة تبكي عند القبر ነብያችን صلى الله عليه وسلم አንዴ በሆነ ቦታ ሲያልፉ አንዲት ሴት እያለቀሰች ቀብር ላይ ያገኟት فقالت اتق الله واصبري صبر አድርጊ አንቺ አላህን ፍሪ ሲሏት فقالت اليك عني ነብዩ መሆኑን አላወቀችምና ዞር በልልኝ ባክ እኔ ደረሰብኝ መቻይታህን ታለች ولم تعرف نبي مونو ግን አላወቀችም فقيل لها انه النبي صلى الله عليه وسلم አሁን እኮ የመለሽላችሁ ነብዩ ነው አሏት ደነገጠች فاتت باب النبي صلى الله عليه وسلم ቤት መጣችና በር መጣ ቆረቆረችና ለነብዩ ሰለላሁ ዐለይሂ ወሰለም አለቻቸው فقالت لم اعرفك انت مونكل እኮ ስላላወቅኩ ነው አለች ነብዩ ምን አለ فقال انما الصبر عند الصدمة الاولى صبر እኮ የመጀመሪያ የወደቀብህ ጊዜ ነው በለው ጮኸ ኋላ በሶብር አጅሩ ጋይላም በል ወንጀል ተሸክመሃል ስለዚህ ወዲያውም በላው እንደወደቀ በመታገስ እኔ አንዴ ያስታውሳለሁ ካምፓስ ላይ ያለው አንዲት ሴት የሜዲሲን ተማሪ ናት የህክምና ሳይንስ በእነሱ ትምህርት ዋና ትምህርቶች ላይ ከወደቀ አመት እንዲደግም ይደረጋል አስቸጋሪ ነው ደግሞ የነሱ ጥናት እቺ ሴት ውጤቷን ስታይ ወድቃለች ራሷን ስታ ልትገል ደረሰች ጓደኞቿ ባህሪዋን ስለሚያውቁ መርፌ ማደንዘዣ ይዘው መጣው ወቅተው ነው አንስተው ወሰዷት ሙእሚን እንዲህ አይደለም ባህሪው በላ መጣ ውጤት የጠበቀው እፍ መጣ አልহামዱሊላህ ኢና ሊላሂ ወኢና ኢለይሂ ራጂዑን ወዲያው መሰበር አለብን ጊዜው ካለፈ በኋላ ብንሰብር ዋጋ የለውም ሶብሩን መስፈርቱን አላሟላን ሁለተኛው አልስተርጃ ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት አለብን
رواه مسلم في صحيحه مسلم باستلفت حديث لي من حديث ام سلمة باستلفت حديث لي رضي الله عنها قالت من تلالت سمعت رسول الله صلى الله عليه وسلم يقول نيكو يا الله ملكتنيا اندي سيلو سمعتشالو تلالج ما من عبد تصيبه مصيبه ما من باريكو منم ችግር አይገጥመው فيقول إنا لله وإنا إليه راجعون إنا لله إنا الله نن وإنا إليه راجعون ودنس ودسم تملاشنا بلو إن دعاء كارجة اللهم أجرني في مصيبتي جيتاي لدرسبي مصيبة من داستين واخلف لي خيرا منها كاتاوس ነገር የተሻለ ነገር ተካልኝ ካለ ኢላ አጀረሁ አላህ ስብሓነሁ ወተዓላ በደረሰበት ሙሲባ ምንዳ የሰጠው ቢሆን እንጂ ወአኽለፈ አላሁ ለሁ ኸይረን ሚንሃ ከዛ የተሻለ የተካለት ቢሆን እንጂ አትጠራጠር ምንም ነገር ደርሶብህ ይሄን ካልክ ጌታዬ በደረሰብኝ ችግር ላይ ምንዳዬን ስጠኝ የተሻለም ተካልኝ ካልክ አላህ ይተካልሃል ያለ ምንም ጥርጥር قالت ام سلمة حديثه ያስተላለፈችው ምን ትላለች قالت فلما توفي ابو سلمة የሚባል ባለቤት ነበራት ይህ ሰው ሞተባት አቡ ሰለማ ትልቅ ሰው ነው ምን አልኳልሽ قالت ومن خير من ابي سلمة አልኩ ነብዩ ያሉኝ ይሄን ዱዓ አደረኩና ግን ከአቡ ሰለማ የተሻለ የተገንቶ ነው አላህ የሚሰጠኝ ብያልኳለች ሱብሃንአላህ ማን አቡ ሰለማ ማለት ወደ ሐበሻ ሂጅራ አድርጓል ከዛም አልፎ ስደት ወደ መዲና ተሰዷል በድር ተሳትፏል ኡሁድ ላይ ሸሂድ ነው ሞቷል በድርዩን ሸሂድ ትልቅ ሰሃባ ከሱ የተሻለ ማንን አግኝቼ ነው ወخلف لي خيرا منها ملو ከሱ የተሻለ ተካለኝ ይምለው ማን ሊሰጠኝ ነው አላህ አልኳለች فقالت فتزوجت من رسول الله ነብዩ ሰለላሁ ዐለይሂ ወሰለም እኔን ለማግባት ጠየቁኝና ነብዩን አገባው ትላለች ومن خير من رسول الله كرسول يبلط ማን አለ صلى عليك الله جل جلاله ما لح نور في البروق اللمعي ነብዩን አገባች ይሄን ዱዓ አለች አላህ Subhanahu Wa Ta'ala ከአቡ ሰለማ የተሻለ ረሱልን ተካለ እኛም ችግር መጣ ጌታዬ ነው የተሻለ ተካልኝ ሶብርና አላህ የተሻለ ተካለና ደግሞ ኢና ሊላሂ ወኢና ኢለይሂ ራጂዑን ምንለው ለትንሿ ሙሲባ የጫማ ማሰሪያ ተወጥስ ኢና ሊላሂ ወኢና ኢለይሂ ራጂዑን መብራት ጠፋ በይሄ ዱዓ ነው የምትለው ትንሽ ነገር ወጋ ኢና ሊላሂ ወኢና ኢለይሂ ራጂዑን ሰው ሲሞት ትልቅ ነገር ሲጠፋ ለሁሉም ነው የምትለው